የትምህርታችን ርዕስ የሚሆነው በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ ያለው ቃል ይሆናል። በቅድስት ቤተ ክርስቲያናችን አስተምህሮ መሰረት ዛሬ በሁሉም አብያተ ክርስቲያናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ባለበት በሁሉም ቦታ የሚዘመረው ዝማሬ፣ የሚገለገለው አገልግሎት፣ የሚነበቡት መልእክታት፣ የሚነበበው ወንጌል በቅዱስ ያሬድ አማካኝነት ሁሉም ቦታ ወጥና አንድ የሆነ ነው። ያም ደግሞ መዝሙሩ ፋሲካ ይላል። ከዛ በመቀጠል ደግሞ መልእክታቱ፣ ወንጌሉ፣ ሌሎችም በሐዋርያው በወንጌላዊው በኢትዮጵያዊው ሊቅ በቅዱስ ያሬድ የተደረሱ ድርሰቶች በዛሬው ቀን እንድንማር የተፈቀደልን እንድንሰማው የተፈቀደልን ሁሉም ሕዝበ ክርስቲያን እንዲሰማው የታዘዘው ቃል ይህ ነው። እርሱም ከዮሐንስ ወንጌል ምዕራፍ 21 ከቁጥር 15 ጀምሮ እስከ ፍጻሜው ያለው ቃል ነው። ርዕሳችንም የሚሆነው በዚህ መጀመሪያ ላይ ባለው ቃል ይሆናል። ታፈቅረኒኑ ፈድፋደ እሉ፣ ከእነዚህ ይልቅ አብልጠ ትወደኛለህ ወይ ይላል። እስቲ ሁላችንም ይህንን ቃል እንበለው። ከእነዚህ ይልቅ በሉ እስቲ፣ ከእነዚህ ይልቅ ትወደኛለህ ወይ? ይህንን ቃል የተናገረው ክብር ለቃሉ ይሁንና ክብር ለእርሱ ይሁንና መድኃኔ ዓለም ክርስቶስ ኢየሱስ ክርስቶስ በዚህ ምድር እኛን ለማዳን በሥጋ በተገለጸ ጊዜ በአጭር ቁመት በጠባብ ደረት ተገልጾ የአዳምን ልጆች ለማዳን እኛን ስለገባነው ኃጢአት ለእኛ ቤዛ ለመሆን በዚህ ምድር ለእኛ አርአያ ለመሆን በሚመላለስበት ጊዜ ያስተማረበት ኃይለ ቃል ነው። ያንንም ደግሞ 12ቱን ሐዋርያት ጌታችን ኢየሱስ ክርስቶስ ከትንሣኤ በኋላ በጥብርያዶስ ባሕር አጠገብ ለደቀ መዛሙርቱ እንደተገለጸ በዚህ በመጽሐፍ ቅዱስ ክፍል ላይ ተመዝግቦ እናገኘዋለን። ጌታችን ኢየሱስ ክርስቶስ በጥብርያዶስ በሚባለው ባሕር አጠገብ ለ12ቱ ሐዋርያት ተገለጸላቸው ይለናል። ከዚህም በኋላ ገጸ ንባቡ ምን እንደሚል እንየው። ወእምድኅረ መጹ ይቤሎ እግዚእ ኢየሱስ ለስምዖን ጴጥሮስ ወልደ ዮና ታፈቅረኒኑ ፈድፋደ እሉ። ምሳቸውን ከበሉ በኋላ ምሳ ከተመገቡ በኋላ ጌታችን ኢየሱስ ክርስቶስ የዮና ልጅ ስምዖን ሆይ ትወደኛለህ ብሎ ጠየቀው ይለናል። ይህን ቃል የተናገረው ራሱ ኢየሱስ ክርስቶስ ነው። ቃሉ ደግሞ የተነገረው ከሐዋርያት መካከል በዕድሜ ሸምገል ብሎ ለነበረ ከሐዋርያት መካከል የሐዋርያት አለቃ ተብሎ ተጠርቶ ለነበረ ለቅዱስ ጴጥሮስ የተነገረ ቃል ነው። ምን አለው? ምሳ ከበሉ በኋላ አዎ እነዚህ ከሚወዱኝ ይልቅ 12ቱ ሐዋርያት ከሚወዱኝ፣ ሌሎቹ ቀሪዎች ሐዋርያት ከሚወዱኝ ይልቅ ትወደኛለህን ብሎ ጠየቀው ይለናል። የእግዚአብሔር ቤተሰቦች ይህ ጥያቄ ለቅዱስ ጴጥሮስ ብቻ የቀረበ አይደለም። ይህ ጥያቄ ለሊቀ ሐዋርያት ለቅዱስ ጴጥሮስ ብቻ የተነገረ አይደለም። እኛስ ጌታችንን እንወደዋለን ወይ? እግዚአብሔር ቤተሰቦች እግዚአብሔርን እንወደዋለን ወይ? ከሌሎች ይልቅ አብልጠን እንወደዋለን ወይ? በዚህ ምድር ከምናገኛቸው ንብረቶች ከገንዘብ የበለጠ ከዝናችን የበለጠ
ከራሳችን ክብር የበለጠ እግዚአብሔር እንወዳለን፣ ኢየሱስ ክርስቶስን እንወዳለን ወይስ? ሁላችንም ራሳችንን እንጠይቅ። ጌታችን ኢየሱስ ክርስቶስ ቅዱስ ጴጥሮስን እንደዚህ ብሎ ጠየቀው፣ ከእነዚህ ይልቅ አብልጠህ ትወደኛለህ ወይ ብሎ ጠየቀው። ወይቤሎ እወ እግዚኦ ለሊከ ተአምር ከመ አነ አፈቅረከ። ቅዱስ ጴጥሮስም መልሶ አቤቱ እንደምወድህ አቤቱ እወድህ እንደሆነ አንተ ታውቃለህ። ሊቀ ሐዋርያት ቅዱስ ጴጥሮስ እንኳን አዎ እወድሃለሁ ለማለት አልደፈረም። አሁን በዘመናችን ግን ብዙዎች ሰዎች እግዚአብሔርን እንወደዋለን ብለው አፋቸውን ሞልተው ይናገራሉ። እንደ እውነቱ እኛ በአፋችን እግዚአብሔርን እንወደዋለን እንላለን እንጂ እውነት ከልባችን እንወደዋለን የሚሉ ሰዎች። ለዛም ነው ጌታችን እኮ በኃይለ ሥጋዌ ሲያስተምር እመሰ ታፈቅሩኒ ይቀቡል አለ። እምትወዱኝ እስከሆነ አለ ትእዛዛትን ጠብቁ። እኛ እግዚአብሔርን እንወደዋለን ማለት የምንችለው ትእዛዛቱን ስንጠብቅ ነው። እኛ እግዚአብሔርን እንወደዋለን ማለት የምንችለው ያዘዘንን ትእዛዝ መፈጸም ስንችል ብቻ ነው። አለበለዚያ ግን በአፋችን ብቻ ነው ማለት ነው የምንወደው። ለዛም ነው ሊቀ ሐዋርያት ቅዱስ ጴጥሮስ ከእነዚህ ይልቅ ትወደኛለህ ወይ ተብሎ ሲጠየቅ አዎ አይደለም ያለው፣ እንደምወድህ አንተ ታውቃለህ፣ እወድህ እንደሆነ አንተ ታውቃለህ አለው። ወይቤሎ እግዚእ ኢየሱስ ረአይኪ አባክዕ። ጌታ ኢየሱስ ክርስቶስን መልሶ የምትወደኝ ከሆነ እወድሃለሁ ብለህ የምታስብ ከሆነ የምትወደኝ ከሆነ አለው በጎቼን ጠብቅ አለው። በጎቼን ጠብቅ አለው ይላል። ከዚህም በኋላ ድጋሚ ለሁለተኛ ጊዜ ወካዕበ ዳግመ ይቤሎ ኦ ስምዖን ወልደ ዮናስ አፈቅረኒ አለው። ቅድም ጠይቆት ነበረ፣ ሁለተኛ ጊዜ ደግሞ ጠየቀው ይለናል። ምን ብሎ ጠየቀው? የዮና ልጅ ስምዖን ሆይ ትወደኛለህን ብሎ ዳግመኛ ጠየቀው ይለናል። ሁለተኛ ጊዜ ጠየቀው። ወይቤሎ እወ እግዚኦ አንተ ተአምር ከመ አነ አፈቅረከ። ቅዱስ ጴጥሮስ እንደ ቅድሙ መለሰ፣ አቤቱ እወድህ እንደሆነ አቤቱ እንደምወድህ አንተ ታውቃለህ አለ። ከዚህም በኋላ ረአይኬ መሐስእየ ጠቦቶቼን ጠብቅ ብሎ አዘዘው። ከዚህም በኋላ ወይቤሎ ስልሰ ስምዖን ወልደ ዮናስ አፈቅረኒ ፈድፋደ እምሉ። ለሶስተኛ ጊዜ አሁንም መልሶ የዮና ልጅ ስምዖን ሆይ ትወደኛለህን ብሎ ጠየቀው። ሊቀ ሐዋርያት ቅዱስ ጴጥሮስም ወተከዘ ጴጥሮስ እስመ ይቤሎ ስልሰ ታፈቅረኒ። ቅዱስ ጴጥሮስ ሊቀ ሐዋርያትን ሶስት ጊዜ መላልሶ ትወደኛለህን ብሎ ስለጠየቀው ተከዘ ይለናል። ለምን? አዎ በፊት ሐዋርያው ቅዱስ ጴጥሮስ ሊቀ ሐዋርያት ቅዱስ ጴጥሮስ ጌታችን መከራ በሚደርስበት ሰዓት፣ ጌታችን መከራ በሚቀበልበት ሰዓት ሶስት ጊዜ ክዶት ነበረ። ሶስት ጊዜ አዎ ጌታችን መከራ በሚቀበልበት ሰዓት አንተ ከዚህ ሰው ጋር አልነበርክ ሲሉት አላውቀውም የምትሉትን አላውቀውም ብሎ ሶስት ጊዜ ክዶ ነበረ። ያን ጊዜ ደግሞ ሶስት ጊዜ በካደ ጊዜ ዶሮ ጮኸ ይለናል። ለዛም ነው ዶሮ ሳይጮህ ሶስት ጊዜ ትክደኛለህ ብሎ የነበረውን ቃል አስቦ አለቀሰ፣ ንስሐ ገባ። ንስሐ ከገባ በኋላ አዎ ሊቀ ሐዋርያት ቅዱስ ጴጥሮስ ሐዋርያ ብለን ቅዱስ ብለን የምናከብረው ያኔ ከካደ በኋላ ንስሐ ስለገባ ነው። እግዚአብሔር ሰዎች ንስሐ መግባት የካደን ሰው አማኝ ያደርገዋል። ንስሐ መግባት ኃጢአተኛውን ሰው ጻድቅ ያደርገዋል። ንስሐ መግባት ከመንግሥተ ሰማያት የወጣውን ሰው ጻድቅ ያደርገዋል። ንስሐ ኃጥኡን ጻድቅ ያደርጋል። አዎ ሊቀ ሐዋርያት ቅዱስ ጴጥሮስን ክዶ ነበረ። ሶስት ጊዜ ክዶ አላውቅም ብሎ ነበረ። በንስሐ በገባ ጊዜ ግን ወደ ጌታችን ተመለሰ።
ጌታችንም ንስሐውን ተቀብሎት ነበረ። ስለዚህ 3 ጊዜ ትወደኛለህን ብሎ ሲጠይቀው ቅዱስ ጴጥሮስ ያን 3 ጊዜ ካደውን ለማስታወስ መስሎት እሱን ሊያስታውሰው መስሎት ወተከዘ ጴጥሮስ ቅዱስ ጴጥሮስ ተከዘ ይለናል። ተክዞ ምን አለው? ወይቤሎ ወእግዚኦ ለሊከ ተአምር ኩሎ ወለሊከ ትጠይቅ ከማን አፈቀረከ፣ አቤቱ እንደምወድህ አንተ ታውቃለህ አለው። 3ኛ ጊዜ መለሰለት። ከዚህ በኋላ ጌታችን መልሶ ወይቤሎ ረአይኪ አባግዕየ አባግዕትየ ይላል፣ ሴቶች በጎቼን ጠብቅ አለው ይላል። ከዚህ በኋላ አማን አማን እብለከ እመ ወሬዛ አንተ ልብከ ትቀንታቄከ፣ እውነት እውነት እልሃለሁ ጴጥሮስ አንተ ወጣት ሳለህ አንተ ራስህ ኃይል ባለ ሰዓት ወገብህን በራስህ በእጅ ትጣጠቃለህ። ወተሐውራ በፈቀድከ ባረክ ወደ ፈለግክበት ቦታ ትሄዳለህ። ወጣት ስለሆን እግር ስለሚታዘዝ ዓይን የፈለግክበት ቦታ ስለሚያደርስ አካላቶችህ ስለሚታዘዙ ወተሐውራ በፈቀድከ ወደ ፈቀድከው ወደ ወደድከው ትሄዳለህ አለው። ወእመሰል ሕቀት አነስ ደዊከ ፍጹመ፣ ባረጀ ጊዜ ግን አለ በሸመገልክ ጊዜ ግን እጅህን ታነሳለህ አለው። ሌላ ሰው ልብስ ያለብስሃል፣ ያስታጥቀሃል። አዎ ወይ ወስደህ ከሀበ ይፈቀድከ፣ በሸመገልክ ጊዜ ሰው አዎ ወዳልፈለግከው አንተ ወደማትፈልገው አንተ ወደማታየው አንተ ወደማታስበው ቦታ ይወስድሃል አለው። ወዘንተ ዘይቤ እንዘ ይእምር በአይሞት አለው ይሙት። ይህንንም ጌታ ኢየሱስ ክርስቶስ የተናገረው ቅዱስ ጴጥሮስ በምን አይነት አሟሟት እንደሚሞት ሲነግረው ነው ይለናል። እና ታዲያ ቅዱስ ጴጥሮስ ትወደኛለህን ብሎ የጠየቀው እንዴት ነው? ለምንድን ነው ትወደኛለህ ያለው? እሱም ደግሞ አዎ እወድሃለሁ ብሎ ለመመለስ ያልነበረው ለምንድን ነው? አንተ ታውቃለህ እንደምወድህ አንተ ታውቃለህ ካባለው ጊዜም ደግሞ በጎቼን ጠብቅ፣ ጠቦቶቼን ጠብቅ፣ ሴት በጎቼን ጠብቅ ብሎ ለምንድን ነው ያዘዘው? እውነት ጌታችን ኢየሱስ ክርስቶስ በግ አለው ወይ? ጠቦትስ አለው ወይ? ሴት በጎችስ አሉት ወይ ብለን እነዚህን ምስጢራት እናያለን። ምን ማለት ፈልጎ ነው ጌታችን አሁን ለቅዱስ ጴጥሮስ ትወደኛለህን ብሎ የጠየቀው ምንድን ነው? እውነት የእግዚአብሔር ሰዎች እኛስ ኢየሱስ ክርስቶስን እንወደዋለን ወይስ? ሁላችንም ራሳችንን እንጠይቅ። እኛ እውነት እንደምንናገረው እንደምንመላለሰው ከአንደበታችን እንደሚወጣው እውነት እግዚአብሔርን እንወዳለን ወይ? የአብዛኞቻችን መልስ አዎ ሊመስል ይችላል። ግን ደግሞ በተግባር ስንመረመር ሁላችንም ኢየሱስ ክርስቶስን እንወድ አይደለም። ቅዱስ ጴጥሮስም ለዛ ነው አዎን አለማለት አዎ ለማለት ያልነበረው እንደ እውነቱ ከዚህ በፊት ክዶት ስለነበረ። አዎ ለማለት ያልነበረው እውነት ኢየሱስ ክርስቶስ እንደሚወደው መጠን ስለማይወደው ያንን በማሰብ ቅዱስ ጴጥሮስ አንተ ተአምር ከማን አፈቅረከ፣ እኔ እንደምወድህ አንተ ታውቃለህ አለው። በጎቼን ጠብቅ። የእግዚአብሔር ሰዎች በጎች የተባሉት እነማን ናቸው? እውነት ኢየሱስ ክርስቶስ በግ አለው ወይ? በዚህ ምድር ላይ ጌታችን በተመላለሰ ጊዜ እፎ ቤተ ነዳያ አደረ ከመ ምስኪን፣ እንደ ድሃ እንደ ምስኪን በምስኪን ቤት አደረ፣ በድሃ ቤት አደረ ብለን የተማርነው። ኢየሱስ ክርስቶስ በዚህ ምድር በተገለጸ ጊዜ በባለጸጋዎች ቤት አልተገለጸም። በቤተ መንግሥት አልተወለደም። በባለ ሀብቶች ቤት አልተወለደም። የተወለደው ከአንዲት ድሃ ቤት ነው ያደረው። በድሃ ቤት ነው ያደረው። እና ታዲያ በጎቼን ጠብቅ ለምን አለው? ኢየሱስ ክርስቶስ እውነት በግ አለው ወይ ስንል በግ ያላቸው ምዕመናን ነው ይለናል። አዎ በግ ያላቸው በጊዜው 120 ቤተሰቦችን ነው ይለናል። ጌታችን በዚህ ምድር ሲመላለስ 120 ቤተሰቦች ተብሎ የሚጠቀሱት 12ቱ ሐዋርያት፣ 72ቱ አርድእት፣ 36ቱ ቅዱሳት አንስት
እነዚህ ጌታችንን እየተከተሉ ሲማሩ የነበሩ ጌታችን ሲያበላ ይበሉ የነበሩ ተአምራትን ሲመለከቱ የነበሩ እነዚህን በጎች ብሎ ጠርቷቸዋል ይላል። ስለዚህ ቅዱስ ጴጥሮስ የሐዋርያት አለቃ ነው። ቅዱስ ጴጥሮስ የሐዋርያት መሪ ነው። በዕድሜም ከነሱ የሚበልጥ ነው። ስለዚህ ምን አለው ጌታችን? አዎ ጌታችን ከሙታን ተለይቶ ተነስቷል። ሊያድርግ ስለሆነ ምን አለው? በጎቼን ጠብቅ አለው። ለምን? የምትወደኝ ከሆነ የእግዚአብሔር ሰዎች ቅዱስ ጴጥሮስ 120 ቤተሰቦችን ጠበቀ። 120 ቤተሰቦች ጌታችንን ሲፈተኑ የነበሩ ጌታችን ካረገ በኋላ ይህንን ዓለም በዕጣ ተከፋፍለው ወፈነውን በበክሌቱ ሁለት እያደረገ አንድ ከሰባ አርድእት አንድ ከሐዋርያት እየሆኑ ይህንን አልጫውን ዓለም ይህንን ወንጌል ያልነበረውን ይህንን ጨለማውን ዓለም አዎ በቃላቸው ትምህርትነት አበሩ። ቅዱስ ጴጥሮስ ጠበቃቸው። እስከ ፍጻሜው ሳይሰናከሉ ከእምነት ሳይወጡ የታዘዙትን ፈጸሙ። ቅዱስ ጴጥሮስ ስለጠበቃቸው። አዎ የምትወደኝ ከሆነ በጎቼን ጠብቅ። የእግዚአብሔር ቤተሰቦች አሁንም ኢየሱስ ክርስቶስ ይህንን ቃል እኛን ያዘናል። ጌታችንን የምንወደው ከሆነ የእርሱን በጎች መጠበቅ አለብን። የእርሱ በጎች እነማን ናቸው ስንል የእግዚአብሔር ቤተሰቦች ልጆቻችን ናቸው። ሁላችሁም በተለይ ልጆች ያላችሁ ልጆቻችሁ ልትጠብቁ ይገባል። ልጅን መጠበቅ ማለት ነው ሲባል ለስጋቸው ተጨናንቀን ለስጋቸው አስበን ለወደፊት ሕይወታቸው አስበን ለትምህርት እንደምናስገባቸው ጥሩ ትምህርት ቤት እንደምናስተምራቸው ለመንፈሳዊ ሕይወታቸውን በማሰብ ወደ ሰንበት ትምህርት ቤት፣ ወደ ማህበራት፣ ወደ አብነት ትምህርት ቤት በመላክ ልጆቻችንን ከተኩላ መጠበቅ ያስፈልጋል። እግዚአብሔርን የምንወደው ከሆነ ለምን? ልጆች የእግዚአብሔር ስጦታዎች ስለሆኑ ልጆቻችንን ሁላችንም ልንጠብቅ ይገባናል። በዚህ ዘመን ጊዜው ከባድ ነው። ትምህርት ቤት የሚማሩትን አታውቁ። በጓደኛ በቤተሰብ በሰፈር የሚያዩት ብዙ ነገር አለ። ከነዛ ልጆችን መጠበቅ ያስፈልጋል። ለምን? የምትወደው ከሆነ እውነት እግዚአብሔርን የምንወደው ከሆነ ልጆቻችንን ከክፉ ነገር መጠበቅ ያስፈልጋል። ስለዚህ ቅዱስ ጴጥሮስን ጌታችንን አለ በጎቼን ጠብቅ አለ። እውነት የምንወደው ከሆነ እግዚአብሔርን እንወዳለን የምንል ሰዎች ካለ የእግዚአብሔርን ፍጥረቶች ልጆቻችንን ልንጠብቅ ይገባል። ነገ ቤተክርስቲያን የሚረከቡ እነሱ ስለሆኑ፣ ነገ ሀገር የሚረከቡ እነሱ ስለሆኑ ለልጆቻችን ልናስብ ይገባናል። ልጆቻችን ላይ ልንሰራ ይገባናል። አብዛኞቻችን ወደ ቤተክርስቲያን ስንመጣ፣ አብዛኞቻችን ወደ ንግስ ስንመጣ ልጆቻችንን ማናመጣ ብዙዎች አለ። ልጆቻችን ለቤት ተር ልጆቻችን ቴሌቪዥን እንዲያዩ ጥለናቸው የምንመጣ ብዙዎች አለ። ግን አይደለም። ልጆቻችን ቤተክርስቲያን መጥተው የእግዚአብሔርን ቃል ሊሰሙ ይገባል። ልጆቻችን ወደ ቤተክርስቲያን መጥተው የዕጣኑ መዓዛ ሊሸታቸው ይገባል። ልጆቻችን ወደ ቤተክርስቲያን መጥተው ዝማሬውን ሊዘምሩ ይገባል። አለበለዚያ ግን ወደ ቤተክርስቲያን ማናመጣቸው ወደ ቤተክርስቲያን የማንልካቸው ከሆነ ግን አዎ ዓለማዊ ሐሳብ፣ ዓለማዊ ትምህርት፣ ከሃይማኖት ውጭ የሆነ ዓላማ ወደ አይምሯቸው ይገባና ልጆቻችን ያጠፋቸዋል። ስለዚህ እውነት ኢየሱስ ክርስቶስን እግዚአብሔርን የምንወደው ሆነ ልጆቻችንን መጠበቅ እንዳለብን ሲያስረዳን በጎቼን ጠብቃለሁ። ሁለተኛ በጎች የተባሉት እነማን ናቸው ስንል ቅዱስ ጴጥሮስ የካህናት ምሳሌ፣ ቅዱስ ጴጥሮስ የጳጳሳት ምሳሌ። አዎ ቅዱስ ጴጥሮስ በካህናት አምሳል ምዕመናንን ተቀበለ። በጎቼን ጠብቅ ተባለ። አዎ ጳጳሳት ካህናትን ሊጠብቁ ይገባል። ክህነት የሚሾሙት እነሱ ስለሆኑ ለአገልግሎት የሚያስተላልፉት እነሱ ስለሆኑ አዎ ጳጳሳት ካህናትን ሊጠብቁ ይገባል። ቅዱስ ጴጥሮስ የጳጳሳት ምሳሌ። ከዛም ሁለተኛ ምን አለው? ጠቦቶችን ጠብቅ አለው። ምዕመናንን ጠብቅ አለው። አዎ አባቶች ካህናት ምዕመናንን፣ አባቶች ጳጳሳት ምዕመናንን ሊጠብቁ ይገባል። ምዕመናንን መጠበቅ ማለት እንዴት ነው ካላችሁ የሚያስተምራቸውን መምህር በማምጣት የሚያስተምራቸውን የሚመክራቸውን ወደ ሃይማኖት
ወደ ሃይማኖት የሚያመጣቸው በእግዚአብሔር ትእዛዝ እንዲመሩ የሚያደርጋቸው ቃል እግዚአብሔር በመምከር ጳጳሳት ምዕመናን ሊጠብቁ ይገባል። ሶስተኛ ጊዜ ታፈቅረኒ ፈድባደ ምኑ ለሶስተኛ ጊዜ አሁን ጠየቀው። አዎ ሲለው እቀባባቤት በግዕዙ አባቤት ሴት በጎች ይላል። በአማርኛው ግን በጎችን ጠብቅ ብሎ ነው የሚተረጉመው። ሴት በጎችን ጠብቅ አለው። ምዕመናን ሴቶችን ሊጠብቁ ይገባል ጳጳሳት። በዚህ ጊዜ በጎች ጠባቂ እንደሌለ በጣም ብዙ መከራ እየደረሰበት ብዙዎች ከቤተ ክርስቲያን ከእምነታቸው የሚወጡት ባለመማር ጭምር ነው። ከትምህርት ማነስ በየሰፈሩ የሚያገኛቸው መናፍቅ በትንሽዬ ቃል እየሸወዳቸው። ስለዚህ ከነዚህ ካህናት ጳጳሳት ምዕመናንን ሊጠብቁ እንደሚገባ ጌታችን ኢየሱስ ክርስቶስ ትወደኛለህን ብሎ ጠይቆት የምትወደው የሆነ ምዕመናንን ጠብቅ። አዎ ሁለተኛ በጎች የተባሉት እነማን ናቸው ስንል አዲስ አማኞች ናቸው። አዲስ አማኞች ወደ እምነት ገና ወደ ክርስትና ገና የመጡ በፊት በባዕድ አምልኮ የነበሩ በፊት ጣዖት ያመልኩ የነበሩ በፊት በእግዚአብሔር የማያምኑ የነበሩ አሁን ግን ወደ ቤተ ክርስቲያን የመጡ ሰዎች አዲስ አማኞች በጎች ተብለው ተጠርተዋል። ሁለተኛ ደግሞ በእምነት ያልጠነከሩ ሰዎች በጎች ተብለው ተጠርተዋል። በእምነት ያልጠነከሩ እምነታቸው አናሳ የሆነ በስም ብቻ ክርስቲያን ሆነው የክርስትና ሥራ የማይሰሩ ሰዎች፣ ወደ ቤተ ክርስቲያን የማይመላለሱ፣ በሰንበት ወደ ቤተ ክርስቲያን እየመጡ የማይማሩ፣ የማይጸልዩ፣ የማያስቀድሱ ሰዎች በጎች ተብለው ተጠርተዋል። ስለዚህ ቅዱስ ጴጥሮስ በጎችን ጠብቅ ተባለ። ካህናት እንደነዚህ ያሉ ምዕመናን እንደዚህ ያሉ ንስሐ ልጆቻቸውን ሊጠብቁ ሊያስተምሩ ይገባል። ሌላው ደግሞ በጎች የተባሉት እንክብካቤ የሚፈልጉ ትምህርት የሚፈልጉ የእግዚአብሔር ቤተሰቦች አብዛኞቻችን ከትምህርት ርቀናል። የእግዚአብሔር ቃል ከማወቅ ርቀናል። እስቲ ሁላችሁም መርምሩ፣ ራሳችሁን እስቲ ወሩት። ቤተ ክርስቲያን ሁሉ ጊዜ ጠዋት ማታ መምህራንን አዘጋጅታ ሰባኪዎችን አዘጋጅታ መምህራንን ሁሉ ጊዜ ያስተምራል። ግን የሚገኘው ሰው ግን በጣም አናሳ። አሁን እውነት በዚህ አካባቢ ያለ በዚህ ሰዓት የእግዚአብሔርን ቃል መማር ያለባችሁ እናንተ ብቻ ነበራችሁ። መማር አለብን። ለምን ካልተማርን ሃይማኖታችንን ስለማናውቅ፣ ካልተማርን እምነታችን ምን እንደሆነ ስለማናውቅ፣ ስለዚህ በየመንገዱ የሚያገኘን አላማኝ ሁሉ ሐሰተኞች ነቢያት፣ ሐሰተኞች ካህናት፣ ሐሰተኞች መምህራን በየመንገዱ ይጠርፉናል። ለምን? ወደ ቤተ ክርስቲያን እየመጣን ስለማንማር። ለምን? ወደ ቤተ ክርስቲያን መጥተን የእግዚአብሔርን ቃል ከመማር ይልቅ ቁጭ ብለን ሐሳባችን ሌላ ስለሚሆን አብዛኞች ብዙ ሰው እናያለን። ቤተ ክርስቲያን መጥተው ጨዋታ የሚያጫውቱ ለልጆቻቸው ኳስ ይዘው መጥተው ቤተ ክርስቲያን የሚያጫውቱ ብዙ እኮ እናያለን። ግን ቤተ ክርስቲያን የመማሪያ ቦታ ነች፣ የትምህርት ቦታ ነው። ስለዚህ ሁላችሁ በተለይ በቻላችሁት መጠን ወደ ቤተ ክርስቲያን እየመጣችሁ ልትማሩ ይገባል። ለዛ እኮ ነው የሰርክ ጉባኤ የተዘጋጀው እኮ። አዎ የሰው ልጆች ለስጋቸው ቀን ሲለፉ ውለው ቀን ሲደክሙ ውለው ማታ ደግሞ የሚያሳርፈውን ልብ የሚያረጋጋውን ያዘነ የሚያጽናናውን የተራበ የሚያጠግበውን ያለቀሰ እንባውን የሚያብሰውን የእግዚአብሔር ቃል እንዲማሩ በማሰብ ነው ቅዱስ ቤተ ክርስቲያን እኮ ማታ ማታ ጉባኤ የተዘጋጀልን። በዓለም ስንደክም የነበርን ሰዎች፣ በዓለም ላይ እያዘን የነበርን ሰዎች ማታ ማታ መጥተን በእግዚአብሔር ቃል እንድንጽናና። እኛ ግን እየመጣን እየተዝናናን አይደለም። እንደውነቱ አብዛኞቻችን አንመጣም። ወደዚህ ከመምጣት ይልቅ ወደ ሌላ ቦታዎች፣ ወደ ሌላ መዝናኛዎች ነው የምንሄደው። ግን ደግሞ እንደዛ መሆን የለበትም። እሑድ በተለይ በቻላችሁት መጠን ቤተ ክርስቲያን እየመጣችሁ እግዚአብሔር ምን ሊያስተምር እንደፈለገ፣
እግዚአብሔር በዛን ቀን በዛን ሰዓት ለእኛ ምን ሊገስጽ እንደፈለገ መተን መማር ያስፈልጋል። አለበለዚያ እንዴት ነው ታዲያ እግዚአብሔርን የምናመልከው? ሳንማር ሳናውቅ በደመ ነፍስ በባህል ብቻ በመከተል ብቻ ሳንማር ሳናውቅ እግዚአብሔርን ማገልገል ስለማይቻል፣ ስለዚህ እግዚአብሔር ቤተሰቦች በጎች ተብለው የተጠሩት በቀላሉ የሚስቱ በቀላሉ ከሃይማኖት የሚናወጡ እውነት አንድ ጥቅስ በተጠቀሰላቸው ቁጥር ያችን ጥቅስ ስለካሉ ልክ እንደዚህ አይደለም ብለው ወዲያው የሚሳሳቱ የሚስቱ በፍቅር እነዚህ አይነቱን ሰዎች አባቶች ካህናት በትምህርት በፍቅር ሊጠብቁ እንደሚገባ ሲያሳይ ሊቀ ሐዋርያት ቅዱስ ጴጥሮስን ጌታችን የምትወደኝ ከሆነ በጎቼን ምዕመናን ጠብቁ ብሎ አዘዘው ማለት ነው። ሁለተኛ ደግሞ ጠቦቶች የተባሉት ምንድን ናቸው ስንል እነዚህ ደግሞ የበሰሉ አማኞች ናቸው። ዘወትር ወደ ቤተ ክርስቲያን የሚመላለሱ ዘወትር የቃሏ የሚፈስባቸው እንተ ትክልት አበባ ዘማይ በወንዝ ዳር እንደበቀለ ዛፍ ሁልጊዜ የእግዚአብሔርን ቃል እየተመላለሱ የሚሰሙ ሁልጊዜ የተማሩትን የእግዚአብሔር ቃል ለመፈጸም ለመተግበር የሚዳዱ የሚፈጥሩ ሰዎችን እነዚህን ሰዎች ጠቦቶቼን ጠብቅ ብሎ ቅዱስ ጴጥሮስን አዘዘው። ሌላው ደግሞ አሁንም በእምነት የጸኑትን አማኞችን ጠብቅልኛል። ሌላው ደግሞ በቤተ ክርስቲያን ሕይወት ያሉትን ክርስቲያን የሆኑትን ወንዶች በ40 ቀናቸው ሴቶች በ80 ቀናቸው የተጠመቁትን ጠብቅልኛል። ካህናት እነዚህን መጠበቅ ያስፈልጋል። አብዛኞቻችሁ ንስሐ አባት ትይዛላችሁ፣ በምክረ ካህን ትመላለሳላችሁ። ነገር ግን አብዛኞቻችን አንማርም። ብዙዎቻችን በተለይ ንስሐ አባቶቻችን ቤታችን የሚመጡት ጸበል ለመርጨት ነው እንጂ አንድ ቃል እግዚአብሔር ምንደሩ ብለን አናውቅም። ግን ደግሞ ምንድነው ማድረግ ያለብን? አባቶቻችን ካህናት ወደ ቤታችን በሚመጡ ጊዜ አንድ ቃል እንዲነግሩ መጠየቅ አለብን እንጂ በተረፈ ቁጭ ብለን ከንስሐ አባቶቻችን ጋር ሌላ ወሬ የምናወጋ ብዙዎች አሉ። እንደዛ ግን ማድረግ ተገቢ አይደለም። ስለዚህ ምን አለ? በቤተ ክርስቲያን ሕይወት ያሉትን ጠብቅልኛል። እነዚህ ደግሞ አሰማራ ማለት መምራት ነው። ጠቦቶችን አሰማራ ነበር ያለው። እነዚህን መምራት ለምን? በቤተ ክርስቲያን ውስጥ ያሉ ናቸው። በተለይ አሁን ያለን ሰዎች በቤተ ክርስቲያን የምንመላለስነት የተማርነን የተጠመቅነን እኛን አስተምሮ ለንስሐ ማብቃት አስተምሮ ለቅዱስ ሥጋው ለክቡር ደሙ ማብቃት የካህናት የአባቶች ስራ ነው፣ ከእኛ ጎን ለሆነ። ስለዚህ በጎቼን ጠቦቶቼን ጠብቅ። ስለዚህ በዚህ መሰረት ምዕመናን በተለይ በዚህ የምናየው ትልቁ ነገር ምዕመናን የክርስቶስ መንጋዎች እንደሆኑ የምናየው። ለዛም ነው በዚህ በቅዳሴው ሰናይ ለክሙ ኦ አዋጋ መሬቱ ለክርስቶስ የክርስቶስ መንጋዎች ሆይ ተብለን ነው የምንጠራው። በቅዳሴ ሰዓት ካህኑ የክርስቶስ መንጋዎች ሆይ መልካም ነገር ተደረገላችሁ፣ ክርስቶስ ሥጋና ደሙን ሰጣችሁ፣ በልታችሁ ጠገባችሁ፣ ጠጥታችሁ ረካችሁ፣ እንግዲህ በሰላም ወደ ቤታችሁ ግቡ የሚለን ካህኑ በግልጽ ስለሚለው ምናልባት ላንሰማ እንችላለን። ስለዚህ ክርስቶሳውያን ምዕመናን የእግዚአብሔር መንጋዎች እንደሆኑ ነው በዚህ ላይ የምናውቀው። ለምን? በጎቼን ጠብቅ ተባለ ቅዱስ ጴጥሮስ። ሁለተኛው ደግሞ በተለይ ቅዱስ ጴጥሮስ ምንድን የተባለው? ትወደኛለህን የተባለ። ስለዚህ ምዕመናንን የሚመሩ ካህናት በፍቅር መምራት እንዳለባቸው ያሳያል። ምዕመናንም ደግሞ አባቶቻቸው ካህናትን ሊወዱ እንደሚገባ ያሳያል። ሌላው ደግሞ ደካሞችን ማበርታት። ቅዱስ ጴጥሮስ ከዚህ በፊት ደክሞ ነበረ፣ 3 ጊዜ ክዶ ነበረ። ለዚህ ግን ክዶ ለነበረው በንስሐ ለተመለሰው ለቅዱስ ጴጥሮስ ሹመት ሰጠው፣ አከበረው። በጎቼን ጠብቅ፣ ግልገሎቼን ጠብቅ፣ ጠቦቶቼን አሰማራ ብሎ ጌታችን ኢየሱስ ክርስቶስ ኃላፊነት ሰጠው። ስለዚህ ኢየሱስ ክርስቶስ የተናቁትን ያከብራል። ቅዱስ ጴጥሮስ ክዶ የነበረውን በንስሐ ክብሮ መልሶ ሊቀ ሐዋርያት አድርጎታል።
ስለዚህ እንዳልኳቸው በጎቼን ጠብቅ፣ ጠቦቶቼን ጠብቅ፣ አሰማራ ተብሎ ቅዱስ ጴጥሮስ ታዟል የእግዚአብሔር ሰዎች። ስለዚህ ሁላችንም የምንወደው ከሆነ እግዚአብሔር አምላካችን የምንወድ ከሆነ እግዚአብሔርን እንወዳለን የምንል ከሆነ ልጆቻችንን መጠበቅ ያስፈልጋል። ቤተሰቦቻችንን መጠበቅ ያስፈልጋል። በክፉ ነገር በዚህ ዘመን ብዙዎች እናት አባቶቻቸው ኦርቶዶክስ ክርስቲያን ሆነው ልጆቻቸው ሃይማኖት የሚክዱ ብዙዎች ናቸው። ለምን? ስላልተጠበቁ። ወላጆች ልጆቻቸው ደግሞ መወጣት ያለባቸውን ኃላፊነት ስላልተወጡ፣ ወላጆች ልጆቻቸውን መምራት ባለባቸው መንገድ ስላልመሩ ብዙዎች ከሃይማኖት የሚወጡ ብዙዎች ናቸው። ስለዚህ ትወደኛለህን አለው። አዎ ጌታ የእኛን ፍቅራችንን እንደሚፈልግ ማወቅ አለበት። እግዚአብሔርን እንደምንወድ ማወቅ ጌታችን ኢየሱስ ይፈልጋል። እንድንወደው ይፈልጋል። ወደነው እንድናገለግለው ይፈልጋል። ወደነው እንድንታዘዘው ይፈልጋል። እግዚአብሔር አምላካችን ኢየሱስ ክርስቶስ በግድ የሚያዘን አምላክ አይደለም። ክርስትና በግድ አይሰበክም። ክርስትና በግድ የሚነገር አይደለም። በግድ እመን የሚባል አይደለም። በፍቅር መሆኑን ያሳየናል። ትወደኛለህን አለ። የምንወደው ከሆነ ትእዛዛቱን መጠበቅ ያስፈልጋል። ስለዚህ ሌላው ትወደኛለህን በጎቼን ጠብቅ፣ በተግባር ክርስትና በተግባር የሚኖር እንደሆነ ያሳየናል። አዎ ወዳለው ብቻ ማለት እንዳልሆነ በተግባር ክርስትናን መኖር፣ በተግባር መመላለስ ተግባራዊ ክርስትና ነው ይባላል። ክርስትና ከምንማራቸው ከቃል ለምሳሌ አንድ ክርስቲያን ስለ ጸሎት ከተማረ በኋላ ስለ ጸሎት እንዲያብራራ አይደለም ስለ ጸሎት የተማረ። ስለ ጾም አንድ ክርስቲያን ሲማር ስለ ጾም እንዲያብራራ አይደለም፣ እንዲኖረው፣ እንዲጾም፣ እንዲጸልይ ነው። ስለዚህ በጎቼን ጠብቅ፣ ጠቦቶቼን ጠብቅ የተባለ በተግባር መኖር እንደሚገባ ለማሳየት ነው። ስለዚህ በዚህ በዛሬው በቅዱስ ቤተክርስቲያናችን የምንማራቸው እነዚህ ነው። ስለዚህ ዛሬም ከነዚህ ይልቅ ትወደኛለህ ወይ? እውነት እግዚአብሔርን ከገንዘብ ይልቅ እንወደዋለን ወይ? እውነት እግዚአብሔርን ከዓለም ፍላጎት በላይ እንወደዋለን ወይ? እውነት እግዚአብሔርን ከኃጢአት አስፈልጠን እንወደዋለን ወይ? እውነት እግዚአብሔርን ከራሳችን አስፈልጠን እንወዳለን? የምንወድ ከሆነ ታዘናል። በጎቼን ጠብቅ፣ ልጆቻችሁን ጠብቁ፣ ቤተሰቦቻችሁን ጠብቁ፣ ኃላፊነት ያለባችሁን ጠብቁ። ለምን? አዎ ብዙዎች ሐሰተኞች መምህራን ስለሚመጡ፣ ብዙዎች አሳቾች ስለሚመጡ ልጆቻችንን፣ ቤተሰባችንን ልንጠብቅ ይገባናል። ስለዚህ እኛም እንወድሃለን ብቻ ማለት ሳይሆን በታማኝነት ልንጠብቅ ይገባናል። የተሰጠን ኃላፊነት ራሳችንን ለንስሐ ልናዘጋጅ ይገባናል። ከሁሉም በላይ ራሳችንን በአገልግሎት ልንጠብቅ ይገባናል። በንስሐ ልንታመን ይገባናል። በአገልግሎት ልንታመን ይገባናል። በቅድስና ለእግዚአብሔር ልንታመን ይገባናል። ስለዚህ እግዚአብሔርን የምንወድ ከሆነ እነዚህን ነገሮች ልንፈጽም ይገባናል። ስለዚህ የእግዚአብሔር ሰዎች ሁላችንም እግዚአብሔርን የምንወደው ከሆነ ትወደኛለህን አለ። እውነት መልሳችን አዎን ከሆነ መጀመሪያ ራሳችንን ልንጠብቅ ይገባናል። ብዙዎች ራሳቸውን እየጠበቁ አይደለም። ብዙዎቻችን ራሳችንን አንጠብቅም። ራሳችንን መጠበቅ ያስፈልጋል። ከአላማኞች፣ ከክፉ ጓደኞች፣ ከክፉ ቤተሰብ፣ ከክፉ ጓደኛ ራስን መጠበቅ፣ ከአላማኝ ራስን መጠበቅ ያስፈልጋል። ከዚህ በኋላ ደግሞ ቤተሰቦቻችንን፣ ልጆቻችንን መጠበቅ ያስፈልጋል። ስለዚህ ሁላችንም እግዚአብሔርን ኢየሱስ ክርስቶስን የምንወደው ከሆነ ትእዛዛቱን ልንፈጽም፣ የሚያዘንን ልንሰራ፣ በቃሉ ልንመላለስ፣ ትእዛዙን ልንፈጽም ያስፈልገናል። ስለዚህ ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ የእኛም አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን።